ዓለም ላይ የምታውቋቸው ወታደራዊ ሰራዊቶች በሙሉ የሚጠቀሟቸው የራሳቸው የሆነ ስፖርቶች አሏቸው። አሜሪካ፣ ራሽያ፣ ብሪቲሽ ወይም ደግሞ እስራኤል የራሳቸው የሆነ ስፖርት አላቸው። ነገር ግን እነዚህ ሀገራቶችን አንድ የሚያደርጓቸው ለእያንዳንዱ ወታደራዊ ሰራዊት የሚሰጧቸው 10 ኤክሰርሳይሶች አሉ። እነዚህ ስፖርቶች አንድን ኖርማል ዜጋ ወደ ወታደር ሊቀይሩ የሚችሉ ስፖርቶች። ይህንንም የሚያደርጉት በ60 ቀን ወይም በ90 ቀን ውስጥ ብቻ ምንም አይነት ክብደት ሳይጠቀሙ የትኛውንም አይነት የጂም ክፍያ ሳይከፍሉ የሰውነት ክብደታቸውን ብቻ በመጠቀም የሚፈልጉትን አይነት ጥንካሬ ማምጣት ችለዋል። ዛሬ በዚህ ቪዲዮ ይዘንላችሁ የመጣነው ነገር ለየት ያለ ነው። ከዚህ በፊት ሰውነታችሁ ላይ አይታችሁት የማታውቁት አይነት ጥንካሬ ከፈለጋችሁ ይህንን ቪዲዮ እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። 10ሩንም ኤክሰርሳይሶች በደንብ ከሰራችሁ ከማንም በላይ ጠንካራ መሆን ትችላላችሁ። እንደተለመደው የቻናላችን ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። 10ሩን ስፖርቶች ከመዘርዘሬ በፊት እነዛን ስፖርት ከመሰራታችሁ በፊት ማወቅ ያለባችሁ ህጎች አሉ። የመጀመሪያው 10ሩንም ኤክሰርሳይሶች በተከታታይ መስራት አለባችሁ። በኦርደር መስራት አለባችሁ። እየዘበራረቃችሁ መስራት የለባችሁ። ጀማሪ ከሆናችሁ 10ሩንም ኤክሰርሳይሶች ለ3 ራውንድ መስራት ትችላላችሁ ወይም ለ3 ዙር መስራት ትችላላችሁ። ከዛ የተሻላችሁ ከሆናችሁ ደግሞ 4 መስራት ትችላላችሁ። አድቫንስድ ከሆናችሁና ጠንካራ ከሆናችሁ ደግሞ እስከ 5 ዙር መስራት ትችላላችሁ። 10ሩንም ኤክሰርሳይሶች ማለት ነው። በእያንዳንዱ ስፖርት መሃል የ90 ሰከንድ እረፍት ብቻ ነው የሚፈቀደው። ከ90 ሰከንድ ማነስም የለበትም፣ ከዛም መብለጥ አይጠበቅበትም። ሌላው ደግሞ አንድ ዙር ሰርታችሁ ስትጨርሱ ማረፍ የምትችሉት ከ2 እስከ 3 ራውንድ ብቻ ነው። በሳምንት ከ5 እስከ 6 ቀን መስራት ይጠበቅባችኋል። አሁን ወደ ኤክሰርሳይሶቹ እንግባ። መጀመሪያ ላይ የምናገኘው ኤክሰርሳይዝ ሊዛርድ ክሮል ተብሎ ይጠራል። የዚህ ኤክሰርሳይዝ ወይም ስፖርት አሰራር ቪዲዮ ላይ እንደምንመለከተው ይሆናል። ሙሉ ሰውነታችሁን በፑሽ-አፕ አቀማመጥ ካቆማችሁት በኋላ የምታደርጉት ነገር አንድ እግራችሁን ስታነሱት አንድ እጃችሁን ወደፊት ታነሱታላችሁ። ይሄ ማለት በፑሽ-አፕ ስታንስ ላይ ሆናችሁ እንደምትራመዱና እንደምትፋቀቁ አክት ታደርጋላችሁ ማለት ነው። ለምሳሌ የቀኝ እግራችሁን ካነሳችሁ ቀጥላችሁ የቀኝ እጃችሁን ታነሳላችሁ ማለት ነው። ከዛ በመቀጠል የግራ እግራችሁን ታነሱትና ቀጥላችሁ የግራ እጃችሁን ታነሱታላችሁ ማለት ነው። ይህንን ስፖርት በእያንዳንዱ እግር 10 እርምጃ ካደረጋችሁ በቂ ነው። ሁለተኛ ላይ የምናገኘው ኤክሰርሳይዝ በርፒ ፑል-አፕ ተብሎ ይጠራል። ይህ እንቅስቃሴ አሰራሩ ምስሉ ላይ እንደምትመለከቱት ነው። መጀመሪያ ላይ የምትሰሩት ነገር በርፒ ነው። በርፒ አሰራሩ አንድ ፑሽ-አፕ ሰርታችሁ የምትችሉትን ያህል መዝለል ነው። በርፒ ፑል-አፕ ብለን የምንጠራው ኤክሰርሳይዝ ከዚህ ኤክሰርሳይዝ የሚለየው በአንድ ነገር ብቻ ነው። ያም አንዴ በርፒ ሰርተን ከጨረስን በኋላ እንደዘለልን የፑሽ-አፕ ባር ይዘን አንድ ፑል-አፕ ነው የምንሰራው። ፑል-አፕ መስራት የማትችሉ ሰዎች ካላችሁ ደግሞ በርፒውን ብቻ መስራት ትችላላችሁ። ይህንን እንቅስቃሴ ከ12 እስከ 15 ድግግሞች መደጋገም ይጠበቅባቸዋል። ሶስተኛ ላይ የምናገኘው ስኳት ጃምፕ ብለን የምንጠራው ነው። ይህንን እንቅስቃሴ የምናደርገው እንደዚህ ነው። ጭንቅላታችንን በእጃችን እንይዘዋለን። ልክ እንደ ስኳት መቀመጫችን ተረከዛችንን እስኪነካን ድረስ ቁጭ እንላለን። ስንዘልም በዚያው ልክ መዝለል እስከምንችለው ድረስ እንዘላለን ማለት ነው። ይህንን ድግግሞች እስከ 40 ድረስ መስራት ይጠበቅብናል። ነገር ግን ወታደሮች በጣም እንዲሰማቸውና ጠንካራ መሆን ስለሚፈልጉ እስከ 100 ድረስ ይሰሩታል። በአራተኛ ደረጃ ላይ የሚገኘው ማሪን ኮርስ ፑሽ-አፕ ብለን የምንጠራው ነው። ይሄ እንቅስቃሴ የአሜሪካ ወታደሮች የሚያዘወትሩት የፑሽ-አፕ አይነት ነው። አሰራሩም ከሌላ ፑሽ-አፖች አይለይም። ነገር ግን የምንቆይበትና የምንወርድበት ሬንጅ በጣም እየሰፋና እየተለቀ ይመጣል። ለምሳሌ ኖርማል ሰው ፑሽ-አፕ ሲሰራ ብዙውን ደረቱን እስከ መሬት ድረስ አያስነካም። እዚህኛው ፑሽ-አፕ አሰራር ላይ ግን ሙሉ ለሙሉ ደረታችንን መሬቱን እናስነካዋለን። ስንነሳም እጃችን ሙሉ ለሙሉ እስኪዘረጋ ድረስ መሆን ይኖርበታል። ይህንን እንቅስቃሴ አቅሙ ላለው እስከ 40 ድረስ መስራት ይችላል። ለሌለው ግን 25ም እስከ 30 ድረስ መስራት ይቻላል። ትልቁ ነገር በትክክለኛው ፎርምና አሰራር መስራት ብቻ ነው። በአምስተኛ ደረጃ ላይ ሆርስ ስታንስ ፓንችስ ይገኛል። የስኳት ቁጭ ብድግ አሰራራችንን ከሰራን በኋላ ሙሉ ለሙሉ ሳንወርድ እስከ ግማሽ ድረስ እንቀመጣለን። ያንን ካደረግን በኋላ እግራችንን እናሰፋዋለን። አስፍተን ሙሉ ለሙሉ እጃችንን ወደፊት እንዘረጋዋለን። ይህን አቀማመጥና ይህኛውን ፖዚሽን ይዘን ለ60 ሰከንድ እንቆያለን ማለት ነው። ይህንን መስራት ለሚከብዳችሁ ሰዎች ግድግዳ ተደግፋችሁ መስራት ትችላላችሁ። ነገር ግን ሳታቆሙና ሳትፈርሹ 60 ሰከንድ ሙሉ ለሙሉ መጨረስ ይጠበቅባችኋል። ከቻላችሁ ከ60 ሰከንድ መጨመር ይቻላል።
ስድስተኛ ላይ የሚገኘው ማውንቴን ክላይምበርስ ብለን የምንጠራው ነው። ይህንን 100 መስራት ይጠበቅብናል። ማውንቴን ክላይምበርስ አብዛኞቻችን አሰራሩን እናውቀዋለን። የፑሽ አፕ አሰራራችንን እንደያዝን የትም ሳንንቀሳቀስ እዛው ፖዚሽን ላይ ሆነን እግራችንን አንድ በአንድ ማንቀሳቀስ ነው የሚጠበቅብን። ይህንን ደግሞ በእያንዳንዱ እግር 50-50 ማንሳትና ማንቀሳቀስ ይጠበቅብናል ማለት ነው። በተቻለ መጠን ሆዳችንንም ሆነ እጃችንን ማንቀሳቀስ አይኖርብንም። ፎርሙን በትክክል አድርገን 100 ከሰራን እዚህ አካባቢ ስንደርስ በጣም የመዛልና የድካም ስሜት ይሰማናል። ይህንን መቋቋም ከቻላችሁ ወደ ቀጣዩ ደረጃ እንሄዳለን ማለት ነው። ሰባተኛ ላይ የሚገኘው ባክ ትረስተርስ ብለን የምንጠራው ነው። የዚህ ስፖርት አሰራር ከስኳት ጋር ተመሳሳይ ነው። ነገር ግን ይህንን ስፖርት ስንሰራ ቦርሳ ተሸክመ መሆን አለበት። ቁጭ ስንል ቦርሳችንን ይዘነው ቁጭ እንላለን። ስንነሳ ደግሞ ቦርሳውን ይዘን ከጭንቅላታችን ራስ በላይ እናደርገዋለን ማለት ነው። ይህንን ራሱ እንቅስቃሴ ለ25 ድግግሞች እንሰራዋለን ማለት ነው። ቦርሳው ደግሞ ከ20 እስከ 40 ኪሎ የሚመዘን ክብደት ቢኖረው ይመረጣል። ስምንተኛ ላይ የምናገኘው ፕላንክ ሾልደር ታፕስ ብለን የምንጠራው የፕላንክ ፖዚሽን እንደያዝን የቀኝ እጃችን የግራ ትከሻችንን ይነካዋል፣ የግራ እጃችን ደግሞ የቀኝ ትከሻችንን ይነካዋል ማለት ነው። ይህንን ስፖርትና እንቅስቃሴ ለ60 ሰከንድ ሙሉ ለሙሉ ማድረግ ይጠበቃል። ስፖርቱን ስናደርገው ሆዳችን በጭራሽ መንቀሳቀስ አይኖርበትም። እጃችን ብቻ ነው የግራ ትከሻችንን መንካት የሚጠበቅበት። ሌላው የሰውነታችን አካል በተቻለ መጠን መንቀሳቀስ የለበትም። ዘጠነኛ ደረጃ ላይ የምናገኘው እንቅስቃሴ ፍላተር ኪክስ ይባላል። በቪዲዮ ላይ እንደምትመለከቱት ይህን እንቅስቃሴ ለማድረግ በጀርባችን መተኛት ይጠበቅብናል። ከዚያም እጃችንን ከመቀመጫችን ስር እናደርገዋለን። ያንን ካደረግን በኋላ እያንዳንዱን እግራችንን ተራ በተራ እናንቀሳቀሳለን፣ ወደ ላይ ወደ ታች ማለት ነው። ይህንንም ስናደርግ እያንዳንዱ እግር 40 መስራት ይኖርበታል። በአጠቃላይ በሁለቱም እግር 80 ድግግሞች መስራት ይጠበቅብናል ማለት ነው። ይህ እንቅስቃሴ ጠንካራ የሆነ የሆድ ጡንቻ እንዲኖረን ያደርገናል። በዛውም ሲክስ ፓክ ብለን የምንጠራውን ጡንቻ እንዲጎለብትና ጎልቶ እንዲታይ ያደርግልናል። መጨረሻ ላይ የምናገኘው ኤክሰርሳይዝ ዴድ ኮክሮች ሆልድ ተብሎ ይጠራል፣ ወይም በተለምዶ ዴድ በግ ተብሎ ይጠራል። ይህንን ለመስራት በጀርባችን መተኛት ይጠበቅብናል። ከዚያም ሙሉ ለሙሉ እጃችንና እግራችንን እንዘረጋዋለን። በዚህ ፖዚሽንና አቋቋም ላይ ሆነን ለ4 ደቂቃ ሙሉ ለሙሉ እንቆያለን ማለት ነው። በእርግጥ 4 ደቂቃ በጣም በዝቷል ልትሉኝ ትችላላችሁ። ብዙ ሰውም እዚህ አካባቢ ላይ ማድረግ ላይችል ይችላል። እዚህ ስፖርት ላይም ላይደርስ ይችላል፣ ሙሉ ለሙሉ ላይጨርሰው ይችላል። ነገር ግን የመጨረሻ ስፖርት እንደመሆኑ አንፃር 4 ደቂቃ መቆየታችን በጣም እንድንዝልና በዛው ልክም ደግሞ እንድንጠነክር ያደርገናል። አብዛኛው ወታደር ይህንን ሳይዝል ነው የሚሰራው። 4 ደቂቃ ሙሉ ለሙሉ በዴድ ኮክሮች አሰራር መቆየት ይኖርባችኋል ማለት ነው። እነዚህን ወታደራዊ 10 ኤክሰርሳይሶች ከሰራችሁ ጠንካራ እንደምትሆኑ እርግጥ ነው። እነዚህን ኤክሰርሳይሶች መጨረስ በጣም ከባድ ነው። ሲወራና ቪዲዮ ላይ ስትመለከቱት በጣም ቀላል ሊመስል ይችላል። ነገር ግን ከመጀመሪያው ጀምሮ እስከ 10ኛው ድረስ ሳታቋርጡና ምንም አይነት የፎርም ስህተት ሳታመጡ ሙሉ ለሙሉ በትክክለኛው መንገድ ከሰራችሁት በጣም ይከብዳችኋል፣ የዝለትም ስሜት ይሰማችኋል። ነገር ግን ተስፋ ሳትቆርጡ በሳምንት ከ5 እስከ 6 ቀን ከሰራችሁት በሁለተኛው ሳምንት ወይ በሶስተኛው ሳምንት የወታደራዊ አይነት ጥንካሬ እንደምታመጡ እርግጠኛ መሆን ትችላላችሁ። እንደዚህ አይነት ኮንቴንቶችና ከፊትነስ ጋር የተገናኙ ኮንቴንቶች የሚመቿችሁ ከሆነ የሰብስክራይብ ምልክቷን መጫን እንዳትረሱ። ኖቲፊኬሽን እንዲመጣላችሁ የደውል ምልክቷን መጫንም እንዳትረሱ። በቀጣይ እንድንሰራላችሁ የምትፈልጉት ቪዲዮ ካለና የተለያዩ ሐሳቦች ካላችሁ በኮሜንት ስር ማጋራትና ሼር ማድረግ ትችላላችሁ። መልካም ጊዜ።